የዕለቱን አጫጭር ዜናዎችን እናሰማለን። በቲክቶክ ስሙ ሻማር እየተባለ የሚጠራው ቲክቶከር በቁጥጥር ስር ዋለ። በመዲናዋ በደንብ ልብስ መለያ አስመስለው በመልበስ ህዝቡን ሲያስቱ ነበር የተባሉ ተጠርጣሪዎች በቁጥጥር ስር ዋሉ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣንን መለያ አስመስለው በመልበስ ህዝቡን ሲያስቱ የነበሩ የተባሉ ተጠርጣሪዎች በቁጥጥር ስር መዋላቸውን የከተማዋ ፖሊስ አስታወቀ። የአዲስ አበባ ፖሊስ ህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለፋና ዲጂታል እንዳሉት ተጠርጣሪዎች የደንብ ልብስ አስመስለው በመልበስ የባለስልጣኑን ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያ ሰርተዋል። ግለሰቦቹ በዚህ ህገወጥ ተግባራቸው በርካታ ሰዎችን ማሳሳታቸውን ነው የገለጹት። ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝ አመልክተዋል። ሱዳን በጦርነቱ ዳፋ አንዳንድ ቤተሰቦች ሳር እየበሉ ነው ተባለ። ሱዳን በጦርነቱ ዳፋ አንዳንድ ቤተሰቦች ሳር እየበሉ ነው ተባለ። የሱዳን ጦር ሰራዊት ኤስኤኤፍ ካርቱም ከተማ የሚገኘውን ቤተ መንግስት በመቆጣጠር በሁለት ዓመታት የእርስ በርስ ጦርነት ወሳኝ የተባለው ድል መቀዳጀቱ ተነገረ። የሱዳን መንግስታዊ ቴሌቪዥን ጦር ቤተ መንግስቱን ያስለቀቀው ከፈጥኖ ደራሽ ኃይሉ አርኤስኤፍ መሆኑን ዛሬ ማለዳ ተዘግቧል። ፈጥኖ ደራሽ ኃይሉ ቤተ መንግስቱን ጨምሮ የሱዳን በርካታ ሰፈሮችን ለበርካታ ጊዜያት ተቆጣጥሮ ነበር። በሁለቱ የሱዳን ኃይላት መካከል ጦርነቱ ከዛሬ 2 ዓመት ግድም ማለትም ሚያዝያ 7 ቀን 2015 ዓመተ ምህረት ከተቀሰቀሰ በኋላ ቤተ መንግስቱ ወዲያውኑ በፈጥኖ ደራሹ ኃይል ቁጥጥር ወድቆ ነበር። ይህ ድል ለሱዳን ጦር ሰራዊት ታላቅ ምርታ እንደሆነ ቢገለጥም ፈጥኖ ደራሹ ኃይል የካርቱም ደቡባዊ ክፍልን እና በዋና ከተማይቱና ተጎራባች ኦምዱርማን ከተማ መካከል ያሉትን ቦታዎችን አሁንም እንደተቆጣጠረ መሆኑ ተዘግቧል። 2 ዓመታትን በተጠጋው የሱዳን እርስ በርስ ጦርነት ከ28,000 በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት ዘግቧል። ከ3 ሚሊዮን በላይ ሰዎች ተፈናቅለዋል። ጦርነቱ በፈጠረው ረሃብ የተነሳ አንዳንድ ቤተሰቦች በህይወት ለመቆየት ሳር እየበሉ መሆናቸውን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። ኢትዮ ኤርትራን በተመለከተ አዲስ ነገር በትላንትናው ዕለት ተሰምቷል። ኢትዮ ኤርትራን በተመለከተ ኢትዮጵያ ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትሩ ተናገሩ። የባህር በር ጉዳይ ግን ህልውና ጉዳይ ነው ብለዋል። ብልጽግና ኖረም አልኖረም፣ የፓርላማ ኖረም አልኖረም የባህር በር የማግኘት ጉዳይ የኢትዮጵያ ህዝብ የህልውና ጉዳይ ነው ብለዋል። ብዙ የህዝብ ቁጥር ያላት ሀገር በ40 እና 50 ኪሎ ሜትር ርቀት ላይ የባህር በር ሊነፈጋት አይገባም ብለዋል። ሁሉም የዓለም ሀገራት ጥያቄዎችም ተገቢ መሆኑን ተረድተዋል ብለዋል። ከኤርትራ ጋር ወደ ጦርነት አንገባም ያሉት ጠቅላይ ሚኒስትሩ ኢትዮጵያ የባህር በር እንዲኖራት ከኤርትራ ጋር ውይይትና ድርድር ነው የሚያስፈልገን። ይህን ጉዳይ ዓለም አቀፍ ማህበረሰብ እንዲረዳ እንፈልጋለን ብለዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽም ይችላል የሚል ስጋት የለብንም። ማንም ደፍሮ አይሞክረንም። ከሞከረንም ምላሹ ከባድ ነው ያሉ ሲሆን ለዚህም በቂ ዝግጅት ተደርጓል ብለዋል። ዘገባው የኢቢሲ ነው። በትላንትናው ዕለት ጠቅላይ ሚኒስትሩ ካነሱት መካከል የአፈር ማዳበሪያን በተመለከተ ነው። እንደ ህዳሴ ግድብ ሁሉ የኢትዮጵያ ቀጣዩ ታላቅ ስራ የአፈር ማዳበሪያ ፋብሪካ ነው። ማዳበሪያ በሀገር ውስጥ ማምረት መጀመር አለብን ብለን ስራ ጀምረናል። ይህም ስራ በተለይም ከግሉ ዘርፍ ጋር በመተሳሰር ለመስራት እየተጋን ነው ሲሉ ጠቅላይ ሚኒስትሩ ለፓርላማው ተናግረዋል። የማዳበሪያ ፋብሪካ ለመገንባት የአዋጭነት ጥናት ተጠናቋል። ከቀጣይ ዓመታት ቀዳሚ ሀገራዊ ፕሮጀክቶች ፍላግሺፕ ፕሮጀክት መካከል የኢትዮጵያ ህልውና የሚረጋገጥ ቀዳማዊ የማዳበሪያ ፋብሪካ መገንባት ነው። ፕሮጀክቱ በ3 ዓመት ውስጥ የሚጠናቀቅ ይሆናል። ፋብሪካውን ግንባታ በግል ባለሀብቶች፣ በመንግስትና በግል ባለሀብቶች ቅንጅት ወይንም ሌሎችን አማራጮችን በመጠቀም እውን ማድረግ ይሰራል ተብሏል። ሌላው አዲሱ ነገር የ10,000 ብር ቅጣትን ይመለከታል። ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋማትን መዝጋት 10,000 ብር የሚያስቀጣ ደንብ ከዛሬ ጀምሮ ተግባራዊ መሆንን ይጀምራል። የአዲስ አበባ ከተማ ካቢኔ በአዲስ አበባ ከተማ አስተዳደር አስፈጻሚ አካላትን ስልጣንና ተግባር እንደገና ለመወሰን ባወጣው አዋጅ ቁጥር 84/2016 አንቀጽ 94 መሰረት ይህንን ደንብ አውጥቷል። በደንቡ መሰረት በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽቱ 3 ሰዓት ተኩል እና 4 ሰዓት አገልግሎት የመስጠት ግዴታ አለባቸው።
በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑን የሚያሳይ በመብራት የሚሰራ ምልክት በግልጽ የሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ሰፍሯል። ይህን ደንብ በመተላለፍ የንግዱን ተቋም ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ የጥፋት መጠን የ10,000 ብር ቅጣት ይጠብቀዋል ተብሏል። በተጨማሪም ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪት መስመሩን ማቋረጥ 5,000 ብር እንደሚያስቀጣ ተገልጧል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ የ5,000 ብር ቅጣት እንዳለው ነው የሰማነው። ዘገባው የአዲስ ቲቪ ነው።